ሰላምና ክብር ለእናንተ ይሁን። ይህ ፖለቲካሊ ሙስሊማ ነው። ዓለም ስለ ሴቶች ስታወራ አብዛኛውን ጊዜ የምንሰማው አንድ አይነት ቋንቋ ነው፣ የምዕራባውያን ፌሚኒዝም ቋንቋ። ነገር ግን በታሪክ ውስጥ የራሳቸውን ማህበራዊና መንፈሳዊ ማንነት ሳይለቁ ለሴቶች ፍትህና ክብር የታገሉ ድንቅ ድምጾች ነበሩ። ከነዚህም መካከል በ20ኛው ክፍለ ዘመን በግብጽ ምድር የተነሳችው ታላቋ ዘይነብ አልገዛሊ አንዷ ናት። እሷ የምዕራባውያን ፌሚኒዝም በግልጽ ጠየቀች። የሴት ልጅ ፍጹም ነፃነት የሚገኘው ባዕድ ፍልስፍናዎችን በመቅዳት ሳይሆን አላህ በሰጣት ተፈጥሯዊና መንፈሳዊ ቦታ ላይ ስትቆም ብቻ ነው አለች። ዛሬ የዘይነብ አልገዛሊ ጥልቅ አስተሳሰብና የታሪክ ጉዞዋን እና የኢስላሚክ ጀንደር ጀስቲስ እሳቤዋን በሰፊው እንቃኛለን። ዘይነብ አልገዛሊ ገና በወጣትነቷ ነበር የሴቶችን መብት ለማስከበር የተነሳችው። መጀመሪያ ላይ የግብጽ ፌሚኒስት ህብረት ተቀላቅላ ነበር። ነገር ግን በውስጡ ጥቂት እንደቆየች አንድ ትልቅ ታሪካዊ እውነት በራላት። እሷ የተረዳችው የምዕራባውያን ፌሚኒዝም የተወለደው በምዕራቡ ዓለም ከነበረው የሴቶች ጭቆናና የካፒታሊዝም ታሪካዊ ቁስል ነው። እሷም እንዲህ አለች፣ እኛ የሌሎችን ቁስል ለማከም የተቀመመን መድኃኒት መዋጥ የለብንም። እስልምና ከ1400 ዓመታት በፊት ለሴት ልጅ መንፈሳዊ፣ ህጋዊና ኢኮኖሚያዊ ክብር ሰጥቷታል። በዚህም ምክንያት ከፌሚኒዝም ህብረቱ በመውጣት በ1936 የሙስሊም ሴቶች ማህበር አቋቋመች። ማህበሩ በአጭር ጊዜ ውስጥ ከ300,000 በላይ አባላትን ያቀፈ፣ የቲሞችን የሚረዳ፣ ሴቶችን የሚያስተምርና ማህበራዊ ፍትህን የሚያስፋፋ ትልቅ ድርጅት ሆነ። ዘይነብ አልገዛሊ እይታ በምዕራባውያን ፌሚኒዝም እና በእስላማዊ ፍትህ መካከል መሰረታዊ ልዩነት አለ። አንደኛው የውድድርና የተደጋጋፊነት ልዩነት። ፌሚኒዝም በወንድና በሴት መካከል የባለቤትና የፖለቲካ ውድድር ወይም ኮንፍሊክት ሞዴል ያያል። ሴቷ ነፃ የምትወጣው ወንድ የሚያደርገውን ሁሉ ስታደርግ ነው፣ ወንድን ስትመስል ነው ብሎ ያስባል። እስልምና ግን ወንድና ሴት የተደጋገፉ እንጂ ተወዳዳሪዎች አድርጎ አያይም። አላህ በቁርአኑ እንደሚለው አንዱ የሌላው ወዳጅና ረዳት ነው ይላል። ሁለተኛው የቤተሰብና የእናትነት ዋጋ ነው። ፌሚኒዝም ብዙውን ጊዜ እናትነትና የቤት ህይወትን እንደ ጭቆና ወይም እንደ ተራ ስራ ያየዋል። ዘይነብ አልገዛሊ ግን አለች፣ እናትነትና የቤተሰብ ግንባታ የትውልድን ማነጫው ዋናው የማህበረሰብ አምድ ነው። ሴት ልጅ በኢኮኖሚ፣ በማህበራዊ እንዲሁም በፖለቲካ የመሳተፍ ሙሉ መብት አላት። ዘይነብ ራሷ ድርጅትን የመራችና ያስተማረች መሪ ነበረች። ነገር ግን ይህ ውጫዊ እንቅስቃሴ የቤተሰብን መሰረት የሚያፈርስ ወይም የተፈጥሮ ሚዛንን የሚያናጋ መሆን የለበትም ብላ በጥብቅ ታምናለች። ብዙዎች ፌሚኒዝምን አለመቀበል ማለት ሴቶችን ወደኋላ ማስቀረት እንደሆነ አድርገው ያስባሉ። ነገር ግን ዘይነብ አልገዛሊ ይህንን ተሳስተዋል ትላለች። እውነተኛ ነፃነት ማለት የራስን ተፈጥሮ ወይም ፊጥራን መቀበል እንጂ ከተፈጥሮ ጋር መዋጋት አይደለም። ሴት ልጅ ከወንድ ጋር ተመሳሳይ እንድትሆን ማስገደድ ራሱ ሌላው የጭቆና አይነት ነው። ለምን ቢባል ሴቷ ጥንካሬዋን የምታገኘው በሴትነቷና በእናትነቷ እንዲሁም በመንፈሳዊ ክብሯ እንጂ ወንድም በመምሰል አይደለም። በኢስላማዊ አስተሳሰብ ፍትህ ማለት እያንዳንዱን ነገር ተገቢ በሆነው ቦታ ላይ ማስቀመጥ ነው። ወንድና ሴት በመንፈሳዊ ደረጃና በአላህ ፊት እኩል ዋጋ አላቸው። ነገር ግን በማህበራዊና በተፈጥሯዊ ሚናቸው የተለያየ መብትና ኃላፊነት አላቸው። ዘይነብ አልገዛሊ በሀሳቧ ብቻ አልተወሰነችም። እሷ በእምነቷ በመሪዎቿ ምክንያት ከባድ የእስራትና የእንግልት ጊዜያትን አሳልፋለች። በእስር ቤት ውስጥ እንኳን እያለች የነበራት መንፈሳዊ ጥንካሬና ጽናት ለብዙዎች አርአያ ነበር። እሷ ያስመሰከረችው ትልቅ እውነታ አለ። አንዲት ሙስሊም ሴት ያለ ምዕራባውያን ፌሚኒዝም እርዳታ በእስላማዊ ማንነቷ ብቻ ጠንካራ ማህበራዊ መሪ፣ አስተማሪና የተጨቆኑ ሰዎች ድምፅ መሆን ትችላለች። በመጨረሻም የዘይነብ አልገዛሊ ታሪካዊ ጉዞና የትግል አሻራ ለአንድ ወቅት ብቻ የተቀመጠ የታሪክ ማስታወሻ አይደለም። ዛሬም በየቀኑ ለምንኖረው የነፃነት፣ የክብርና የማንነት ጥያቄ ሕያው ምላሽ እንጂ። እውነተኛ የሴቶች መብትና ፍትህ የሚጀምረው የሌሎችን ታሪካዊ ቁስልና ፍልስፍና ዝም ብሎ በመቅዳት ወይም የባዕድ ህመም መድኃኒት በመዋጥ አይደለም። ይልቁንም የራሳችንን ትልቅ ባህል፣ የበለጸገ ታሪክና አላህ የሰጠንን መንፈሳዊ እሴት በጥብቅ በመጨበጥ ነው። እውነተኛ ነፃነትና ፍትህ የሚገኘው ከተፈጥሯችን እና ከፈጣሪያችን መመሪያ ጋር በሚያምር ስምምነት ተጣጥመን ስንኖር ነው። ዘይነብ እንዳስተማረችን የሙስሊሟ ሴት ጥንካሬ በታሪኳ፣ በቤተሰቧና በእምነቷ ማዕዘን ውስጥ የተሰካ የብርሃን ማማ ነው። እናንተስ ስለ ዘይነብ አልገዛሊ ታሪካዊ እንቅስቃሴና
በእስላማዊ የፍትህ እሳቤ ላይ ያላችሁ አስተያየት ምንድነው? በጾታ እኩልነትና በእስላማዊ ፍትህ መካከል ያለው ልዩነት በእናንተ ህይወትና አስተሳሰብ ውስጥ እንዴት ይገለጻል? ሐሳባችሁን ከስር በኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ወዳጅ ሁኑ። ይህ ፖለቲካሊ ሙስሊማ ነው። እኔ ዘቢባ ሐሰን መሐመድ ነበርኩ። ሰላም።